ምናምን ተብላ ተሰድባለች እና እግዚአብሔር ምስክሬ ለወረት አይደለም ለሚዲያ አይደለም ማናችሁም ጎበዝ እንድትሉኝ አይደለም። እኔ ግን ለራሴ ስል ሁሉንም በዚህ ጉዳይ ላይ ሁሉም ጠጠር የወረወሩትን ባጠቃላይ ድንጋይ አንስተው የወረወሩትን ባጠቃላይ ሁሉንም በክርስቶስ ፍቅር ይቅር ብያቸዋለሁ። ምንም አይነት ሌላ ሽምግልና አያስፈልግም። እኔ በግሌ ሁሉንም የወረወሩትን ድንጋይ መልሼ አላወረውረውም። ስለ እውነት ነው የምላችሁ፣ ጌታ ምስክሬ። የወረወሩትን ድንጋይ አንድ በአንድ ገንብቼ ግን አሳያቸዋለሁ። ያ የራሴ ዲሲዥን ነው፣ ያ የኔ ውሳኔ። ሁሉንም ግን ኪራዬ ከማንም ጋር ስለ እውነት ነው የምላችሁ በጌታ ፊት ከማንም ጋር ምንም ሽምግልና አያስፈልግም። ይኸው መልእክቴ ባሉበት ይድረሳቸው። ሁላችሁንም በክርስቶስ ፍቅር ወዳችኋለሁ። ሁላችሁንም የተለያዩ ነገሮችን የተናገራችሁ የተለያዩ ትልቅም ትንሽም ድንጋይን አንስታችሁ ወረወራችሁ ሁላችሁንም በየትኛውም አይነት ሁኔታ ላይ ያላችሁ እህቶችም ወንድሞችም እናቶችም አባቶችም ልትሆኑ ትችላላችሁ፣ አላቃችሁም እና ሁላችሁንም ግን በክርስቶስ ኢየሱስ ፍቅር ወዳችኋለሁ። እናም ይቅር ብያችኋለሁ። ሁላችሁንም ይቅር ብያለሁ። ስለዚህ ምንም አይነት ሽምግልና አያስፈልግም ለማለት ፈልጌ ነው። ኪራዬ ስለ ሀሳብ ግን በጣም ነው የማመሰግነው። እግዚአብሔር ያክብር። ፈለግዬ እኔ ቶሎ ሀሳቤን እንትን ልበልና ልጨርስና አልወጣ። ፈለግዬ በነገራችን ላይ ይህንን ነገር ስሙን አልጠራም። ይህን ነገር ሳነሳው አንተ ላይ ብቻ ስለደረሰ ሳይሆን እኔ ላይም የደረሰ ነገር ነው። ማንም ያውቃል። ብዙ ተናግሮኛል። ያ ሰው ማለት ነው፣ ያ ግለሰብ ብዙ ተናግሮኛል። ገብተዋል። ግን እንደ ሃይማኖት ባለው ጉዳይ ግን የሃይማኖቱን ጉዳይ ተንተርሼ ነው እያወራው ያለሁት። ስለዚህ ቢያንስ እንኳን ኦኬ እንትን ባይልም እኔ ስልኩን በቃ የምታውቁ ስጡኝና ነገሩን እሱ እንዳያስቀጥለው ወይም እንደዚህ አይነት ነገሮች እንዳይሄዱ በግል ላይ አወራለሁ። እናንተ አታወሩ፣ ባላችሁበት ሁለታችሁም ሰላም ሁኑልን። ሁለታችሁም አገልግሎታችሁን በገባችሁ መጠን ቀጥሉ፣ ችግር የለውም። እሱ ግን ይሄ ነገር ወደ ሚዲያ ከዚህ በኋላ የማይመጣበትን ነገር ግን መጨረስ እንዳለብን ግን ይሰማኛል። ስለዚህ አባቶች ካላችሁ፣ ትልልቅ ሰዎች ካላችሁ፣ የሃይማኖት ሰዎች ካላችሁ በተቻላችሁ መጠን ይህንን ነገር እንዲቆም ብታስደርጉ በዛ በኩልም በዚህ በኩልም ያለውን ይላለው። ይህን ለመስጠት ነው። ፈለግዬ በጣም ወዳለሁ፣ አከብርሃለሁ። ሌላ ከዚህ በላይ አልጨምርም። ተባረክልኝ። መብራን ካንተ ጋር ነው። ወንድም ሮማንዬ እኔ እሰማለሁ። ይቅርታ፣ አንዳንዴ ስሜታዊ የሚያደርግ ነገር ስሜታዊ ያደርጋል። በጣም ይቅርታ አድርጉልኝ። እኔ በጣም ሰው አከብራለሁ፣ ሰው ወዳለሁ። አንዳንዴ የሆነ ልፍ ስንል እላፊ ነገር እንነገራለን እና ኪሩቤል በጣም ይቅርታ ለተናገርኩት ነገር አንተ መናገር ፈልጌ ሳይሆን ያው የጠራኸው ሰው ነው። እኔ ደግሞ በእምነቴም በምኔም አልደራደርም። ስለ እምነት ስናወራ እንግዲህ ፈለገ ነው ዛሬ ቶፒካችን፣ እዚህ ጋር የመጣው ፈለገ ነው። ሁሉንም የወረወሩኝን ድንጋይ ቤት አድርጌ ሰርቼ ያሳያቸዋለሁ ነው ያለው። በቃ ይቅርታ አድርጓል። ከይቅርታ በላይ ምንም ነገር የለም። ምንም ይበሉ አምላክ እንጂ ፈራጅ ሰው አይደለም። ስለዚህ ይቅርታ ስላለ በዚህ ብንጨርሰው፣ ይቅርታ በሚለው ነገር ሁሉም ሰው ከይቅርታ በላይ ከፍ ያለ ነገር የለም። እኔ እንደዛ ብዬ ነው የማምነው። ስም ባንጠራ ደስ ይለኛል። ከሌ ሰደበ፣ ከሌ እንዲያረገ፣ ከእንትና ጋር ተጋጨን ምናምን፣ ያም ስላልሆነ አጀንዳችን ወንድማችንን አለን ከጎን ለማለት ነው እዚህ ጋር ይመጣል። እሱ ይታሰብልኝ። ወይ መማርዬ ሶፊን አስገቢው። ፓስተር ሶፊ መጥቷል እና አስገቢ ፓስተር ሶፊ። ይህንን ፊትም ደግሞ ብታሳንሸው አሪፍ ነበር። በትልቁ ነው ያለው ፓስተር ማን በነገራችን ላይ ሄዳል፣ ቤተክርስቲያን ሄዳል። ፈለገ መጀመሪያ ለምን አይ መማርዬ አንዴ ተሳስቶ ፓስተር ነው። አዎ ሶፊ ነው። ሶፊ ፓስተር አዎ ሶፎንያስ ሞላልኝ አንድ ቁጥር ጻፈ። መልስ ሮሚ መጣል መማሪ። በዚህ አጋጣሚ ኢትዮ ላይቭ ሪከርድንም በጣም አድርገን እናመሰግናለን። ኢትዮ ትልቅ ስራ እየሰሩ ስለሆነ ኢትዮ ላይቭ ሪከርድ አሉ እነ ኩዊንም የሚባሉ አሉ የሙስሊም እህቶቻችን ናቸው። ግን ሪከርድ እያደረጉ የኛን ነገር እየፖሰቱ ፎሎ አድርጉ የሚሉ የሙስሊም እህት ወንድሞቻችን አሉ። እነ ኩዊን እነ ኢትዮ ላይቭ ሪከርድ እንኳንም አስታወስካቸው ፈለገ። አሁን ገና አስታወስኩ። እነረጁ በጣም አሁንም እዚህ ጋር መማር እየረጁ መታ ጊፍት ሲሰጥ ነበረ። ለፈለገ ቪዲዮ ሰርታለች። በጣም ነው የምናመሰግነው። የምር እዚህ ውስጥ